የ70 ዓመት አዛውንት እንደ 40 ዓመት ወጣት ጉልበት ኖሯቸው የሚታዩበት ማህበረሰብ ቢኖር ታምናላችሁ? ሴቶች በ60 እና በ65 ዓመታቸው ልጅ የሚወልዱበት ካንሰር የሚባል በሽታ ተሰምቶ የማይታወቅበት ስፍራ በዚች ምድር ላይ አለ ብዬ በነግራችሁስ? ለአቅም ሀገር ከበቃች ገና 78 ዓመቷ ነው። በእርግጥ ከ5000 ዓመት በፊት ጥንታዊ ስልጣኔን ያቆመች ደመናን ሰንጥቆ የሚያልፈውን የዓለማችንን 8ኛውን አስደናቂ የካራኮም ሃይዌይን በዘመናዊ መንገድ የዘረጋች ሀገር ናት። በዓለማችን የኒውክሌር ጦር መሳሪያ ባለቤት የሆነች ብቸኛዋ እስላማዊት ሀገር ናት። ከዚህም በላይ በዓለም ላይ የመጀመሪያው የእስላሚክ ሀገር ነኝ በሚል በ1956 ያወጀችም ሀገር ጭምር ናት። የታላቁ አሌክሳንደር ዘሮች የሆኑት የካላሽ ማህበረሰብ የሚገኙት በዚች ሀገር ነው። ረዥሙ የሂማላያ ተራራ ሰንሰለት መነሻውን የሚያደርገውም በዚች ሀገር ነው። በ15397 ጫማ ከፍታ ላይ በሚገኝ በረዷማ ተራራ ላይ የሚሰራ የዓለማችንን ከፍተኛውን የኤቲኤም ማሽን የተከለች በወታደራዊ ኃይሏ አስፈሪነት፣ በኢንዱስትሪ ዕቃዎቿ ጥራት፣ በፖለቲካው ዓለም ላይ ተጽዕኖ እየፈጠረች መምጣቷን እየታዘበ ላለ ሰው ያኔ ከእናት ሀገር ህንድ ተገንጥላ ጎጆ ቀልሳለሁ ስትል ህዝቦቿን ለእልቂት ሀገሪቱንም ለውድቀት ሲጠብቋት ለነበሩ ሰዎች እንቆቅልሽ ሆናባቸዋለች። ፓኪስታን በደቡብ ኤሲያ የምትገኝ ሀገር ስትሆን በምስራቅ ከህንድ፣ በሰሜን ከቻይና፣ በሰሜን ምዕራብ ከአፍጋኒስታን፣ በምዕራብ ከኢራን እንዲሁም በደቡብ ከአረቢያ ባህር ጋር የምትዋሰን ሀገር ናት። የፓኪስታን እድገት ዘርፈ ብዙ ነው። በኢንዱስትሪው ዘርፍ ትራክተር፣ ሳይክልና የጭነት መኪኖችን፣ የጨርቃጨርቅ ምርት፣ ከፍተኛ የግብርና ኤክስፖርት፣ ሀገሪቱ በእግር ኳስ ባትታወቅም የስፖርት ቁሳቁሶችን በተለይ ደግሞ እግር ኳስን በማምረት በዓለም አቀፍ ደረጃ በፍጥነት እያደገ የመጣውን የአይቲ ቴክኖሎጂ፣ የፍሪላንስ አገልግሎት የኢኮኖሚያ ዋና ምሰሶዎች ናቸው። ፓኪስታን በ1947 ነፃነቷን ያገኘች ሀገር ስትሆን በዓለማችን ሁለተኛው ከፍተኛ ተራራ የሆነውን ኬቱ ጨምሮ አስደናቂ ለምለም ሸለቆዎችና ሰፊ በረሃዎችን ያቀፈች ውብ የተፈጥሮ ምድር ናት። አበው ሲተርቱ ጤና ከወርቅ ይበልጣል ይላሉ። ልብ አድርጉ፣ ወርቅም ቢሆን በሽታንና እርጅናን ሊያስቀር አይችልም። በታሪክ የዘላለም ወጣትነት ታሪክ ሚስጥር በላቀ ቴክኖሎጂና በዘመናዊ መድኃኒቶች ሲፈልግ ነው የሰው ልጅ ለዘመናት የኖረው። በዚች እኛ በምንኖርባት ምድር ላይ ግን ካንሰር የሚባለውን የዘመናችንን አስከፊ በሽታ ሰምተው የማያውቁ፣ እርጅናን እንደ ጨርቅ አሽቀንጥረው የጣሉ፣ በሽታን የረሱ አስገራሚ ህዝቦች አሉ ቢባል ማን ያምናል? በአማካኝ እስከ 120 ዓመት፣ አንዳንዶቹ እስከ 160 ዓመት ድረስ የሚኖሩባት፣ እንስቶቻቸው በ65 ዓመታቸው ልጅ የሚወልዱባት፣ እድሜያቸው እንደ ዋርካ ዛፍ እድሜ የተንዘላዘለ፣ ጤናቸው እንደ ምንጭ ውሃ የጠራ ገራሚ ህዝቦች ናቸው። ለመሆኑ በምን ምክንያት ነው እነዚህ ህዝቦች የጤና እክል የማይገጥማቸው? ለምንስ ነው ከሰው ልጅ በተለየ ለብዙ ዓመት የሚኖሩት? እነዚህ ጥያቄዎችን ለመመለስ እስቲ ከፓኪስታን ዋና ከተማ እስላማባድ ግርግር በመነሳት ደመናን በሚሰነጥቀው የካራኩም ተራራ ምድር በመጓዝ አስደናቂዎቹን የሁንዛ ህዝብ እናገኛቸው። ቻናሉን ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። እነዚህ ህዝቦች ሁንዛ ተብለው ይጠራሉ። ለመጀመሪያ ጊዜ ስለነሱ የጻፈውና ዓለምን ያስገረመው ማካሪሰን የተባለ እንግሊዛዊ የጦር ሐኪም ነበር። ይህ ዶክተር ለ7 ዓመታት እዚህ አካባቢ ቢያገለግልም አንድም ቀን ከባድ ህመምተኛ የሆነ የሁንዛ ሰው አጋጥሞት አያውቅም። ልብ አድርጎ ከአንድ ወንዝ እየጠጡ አንድ አየር እየተነፈሱ ነገር ግን ከነሱ ጎረቤት የሚኖሩ ሌሎች ጎሳዎች በበሽታ ሲሰቃዩና እድሜያቸው ከነሱ በግማሽ ሲቀጠፍ ይታያል። ሁንዛዎች በተለይ በ20ኛው ክፍለ ዘመን አጋማሽ ላይ በወጡ መጽሐፍትና ጥናቶች ሳቢያ በሽታንና እርጅናን የረሱ እስከ 120 እና 140 ዓመት የሚኖሩ ህዝቦች ተብለው
በዓለም ዙሪያ ትልቅ ዝናን አትርፈዋል። ሁንዛዎች የራሳቸው የሆነ ልዩ ባህልና ቋንቋ ያላቸው ህዝቦች ናቸው። ቋንቋቸውም በዓለም ላይ ካሉ ማናቸውም የቋንቋ ቤተሰቦች ጋር የማይገናኘውን ቡርሻስኪ የተባለ ቋንቋ የሚናገሩ መሆናቸው ማህበረሰቡን ይበልጥ ሚስጥራዊና አጓጊ ያደርገዋል። በፓኪስታንና በአካባቢው ካሉ ሰዎች በተለየ መልኩ አብዛኛው የሁንዛ ሰዎች ደማቅ ሰማያዊ ወይም አረንጓዴ አይንና ነጭ ቆዳ አላቸው። አፈ ታሪኮች እንደሚሉት ከ2000 ዓመታት በፊት ታላቁ እስክንድር ህንድን ለመውረር ሲዘምት በሕክምናና በድካም ምክንያት ጉዞ መቀጠል ያቃታቸው ወታደሮች በዚህ ሸለቆ ቀሩ። የሁንዛ ሰዎች የእነዚህ ጥንታዊ ግሪካውያን ወታደሮች ቀጥተኛ ዝርያዎች ናቸው ተብሎ ይታመናል። ዲኤንኤያቸውም ቢሆን በአካባቢው ካሉ ሌሎች ጎሳዎች ጋር ፈጽሞ አይመሳሰልም። የሁንዛ ህዝቦች በዓለም ዙሪያ በስፋት የሚታወቁት በሚያስገርም የጤና ሁኔታቸው ከሌላው የዓለም ክፍል በተለየ መልኩ ረጅም ዕድሜ በመኖራቸውና ከዘመናዊ ዓለም ተነጥለው ባዳበሩት ልዩ የባህል ማንነታቸው ነው። አብዛኛው ጊዜ በምድር ላይ ያለች ገነት ሄቨን ኦን እርዝ ተብሎ በሚጠራው በዚህ አስደናቂ ሸለቆ ውስጥ የሰው ልጅ ከተፈጥሮ ጋር እንዴት ተስማምቶ መኖር እንደሚችል የሚያሳይ ሕያው ምስክር እናገኛለን። የሁንዛ ሸለቆ ከባህር ወለል በላይ በከፍተኛ ከፍታ ከ2500 ሜትር በላይ የሚገኝ ሲሆን ዓመቱን ሙሉ በበረዶ በተሸፈኑ ግዙፍና አስፈሪ ተራሮች የተከበበ ነው። ይህ የጂኦግራፊ አቀማመጥ ለሺዎች ዓመታት ህዝቡን ከውጭ ዓለም ተነጥሎ በራሱ ዓለም እንዲኖር አስገድዶታል። አካባቢው ውብ ቢሆንም የኑሮ ሁኔታው ግን እጅግ ፈታኝ ነው። ይህ ተራራማና ገደላማ መልክዓ ምድር የሁንዛን ህዝቦች የዕለት ተዕለት ኑሮ ቅርጽ ያስያዘ፣ አኗኗራቸው አካላዊ ብቃት የሚጠይቅና እጅግ ከባድ እንዲሆን አድርጎታል። የመጀመሪያው ሚስጥራቸው የሚጠጡት ውሃ ነው። የሁንዛ ህዝቦች እንደኛ የታሸገ ውሃ አይገዙም። ከታላላቅ የበረዶ ግግር ተራሮች የሚቀልጠውንና በተፈጥሮ ማዕድናት እጅግ የበለጸገውን ንጹህ ውሃ ነው የሚጠጡት። ይህ ውሃ የሰውነት በሽታ የመከላከል አቅም በከፍተኛ ሁኔታ ይጨምራል። ሁለተኛውና ትልቁ ጉዳይ ምግባቸው ነው። የሁንዛ ህዝቦች ፋብሪካ ውስጥ የተቀነባበሩ ምግቦችን፣ ጉልበት ሰጪ መጠጦችን ወይም ብዙ ስኳርን አያውቁም። የዕለት ተዕለት ምግባቸው በአካባቢው ከሚበቅሉ አትክልቶች፣ ስንዴና ከፍየል ወተት የተሰራ ነው። ስጋ የሚበሉት እጅግ አልፎ አልፎ ምናልባትም በሳምንት አንድ ጊዜ ብቻ ነው። በሶስተኛነት እዚህ መንደር ጂም የሚባል ነገር አይታወቅም። ነገር ግን ሁሉም ሰው ስፖርተኛ ነው። በእነዚህ ገደላማ ቦታዎች ላይ በእግር በመጓዝ በኮረብታዎች ላይ የተሰሩ የእርሻ እርከኖችን ማረስ፣ ውሃን ከሩቁ ማምጣትና እንስሳትን በተራራ ላይ ማርባት ለሁንዛ ሰዎች መደበኛ የአካል ብቃት እንቅስቃሴያቸው ነው። አንድ የሁንዛ ነዋሪ በቀን ውስጥ በአማካይ ከ15 እስከ 20 ኪሎ ሜትር በተራራማ መንገድ ላይ በእግሩ ይጓዛል። የሁንዛ መልክዓ ምድር ገደላማና ተራራማ በመሆኑ በአካባቢው ሰዎች በየቀኑ ብዙ ኪሎ ሜትሮችን በእግራቸው ይጓዛሉ። የ90 ዓመት አዛውንቶች ሳይቀሩ ዛሬም የማገዶ እንጨት ለመሰብሰብና እርሻ ለማረስ ወደ ተራራ ይወጣሉ። ማረፍ የሚባል ነገር በባህላቸው ውስጥ ብዙም ቦታ የለውም። ሰውነታቸው ሁልጊዜም ቢሆን በስራ ላይ ነው። አራተኛውና ምናልባትም የመጨረሻው ሚስጥር የሁንዛ ማህበረሰብ አእምሯዊ ሰላም ያላቸው ናቸው። የከተማ ሩጫ፣ የኑሮ ውድነት፣ ጭንቀት ወይም የጊዜ እጥረት የሚባል ነገር የለም። ማህበረሰቡ እርስ በርሱ በጥልቅ የተሳሰረ ነው። በንጹህ የተራራ አየር ውስጥ ከጭንቀት ነፃ ሆነው መኖር ለረጅም ዕድሜያቸው ትልቁን አስተዋጽኦ አድርጓል። አስቡት፣ ዘመናዊ ሆስፒታል በሌለበት፣ የከተማ ጫጫታና ጭንቀት በማይታይበት ገጠራማ መንደር ውስጥ ሰዎች ከ100 ዓመት በላይ በሙሉ ጤንነታቸው ሲኖሩ
ዘመናዊው ዓለም በቴክኖሎጂና በፋብሪካ ምግቦች ሲዋጥ የሁንዛ ሰዎች ወደ ተፈጥሮ በመመለስ ብቻ ረጅምና ጤናማ ህይወት መኖር እንደሚቻል አረጋግጠውልናል። ምናልባትም እውነተኛው የዘላለም ወጣትነት ሚስጥር ያለው ውድ በሆኑ መድኃኒቶች ውስጥ ሳይሆን በቀላል የአኗኗር ዘይቤ፣ በንጹህ አየርና ከተፈጥሮ ጋር ተስማምቶ በመኖር ውስጥ ይሆናል።